በደምና በቢሊዮኖች የሚታጠብ ሀገር ይህ ሲናሎዋ ነው። የሜክሲኮ በጣም ዝነኛ የአደንዛዥ እጽ ጦር ሜዳ። ለብዙ አስርተ ዓመታት ዋኪን ኤል ቻፖ ጉዝማን እዚህ የዓለም ትልቁ የካርቴል ንጉሥ ሆኖ ገዝቷል። ነገር ግን ኤል ቻፖ በ2017 ተይዞ ተላልፎ ሲሰጥ አዲስ ትውልድ ዙፋኑን ያዘ። የበኩር ልጁ ኢቫን አርኪቫልዶ ጉዝማን በቅጽል ስሙ ኤል ቻፒቶ። ይህ ወጣት አሁን በአባቱ ግዛት መሪ የሆነው ማን ነው? ወደ ሁከትና የቅንጦት ህይወት የሚገፋው ምንድን ነው? ቢሊዮነር ነው? ሁሉንም በዚህ ቪዲዮ እንመለከት ይሆናል። ኢቫን አርኪቫልዶ ጉዝማን ሳላዛር የተወለደው ከናርኮ ሮያሊቲ ቤተሰብ ነው። መራመድ ከቻለበት ጊዜ ጀምሮ በአደንዛዥ እጽ አዘዋዋሪዎች መካኒኮች ተከቧል። የዋኪን ኤል ቻፖ ጉዝማን ሎዌራ በዓለም ላይ በጣም ታዋቂው የአደንዛዥ እጽ ጌታ የበኩር ልጅ እንደመሆን መጠን ኢቫን ከልጅነቱ ጀምሮ በአመፅና በሀብት የተጠመቀ ኢምፓየር ለመውረስ ተዘጋጅቷል። እሱና ወንድሞቹ ዋኪን ጁኒየር፣ ኦቪዲዮ እና አልፍሬዶ ሎስ ቻፒቶስ ወይም ትንሹ ቻፖስ በመባል ይታወቃሉ። ነገር ግን ለመጠቀም ስላነሱት ኃይል ምንም ትንሽ አልነበረም። ልጆቹ ከልጅነታቸው ጀምሮ በአባታቸው ብቻ ሳይሆን በኤል ቻፖ የቅርብ አጋርና በራሱ የካርቴል አርክቴክት እስማኤል ኤልማዮ ዛምባዳ ይመከሩ ነበር። በስር ላይ በነበረበት ወቅት ኤል ቻፖ የአደንዛዥ እጽ ጭነትን ማቀናጀቱን፣ ባለስልጣናትን ጉቦ መስጠትና ግድያዎችን ማስተዳደር ቀጠለ። በአስራዎቹ ዕድሜ መገባደጃ ላይ ኢቫን ሎጂስቲክስን እያስተዳደረና ከሉቴኔንትስ ሙሰኛ ባለስልጣናትና ከአካባቢው አስፈጻሚዎች ጋር ግንኙነት እየገነባ ነበር። እሱ ፈዛዛ አልነበረም። የጦርነት፣ የመሸሽ፣ የታማኝነትና የበላይነታቸውን ስልቶች በንቃት ይመለከት ነበር። በናርኮ ዓለም ውስጥ ያለው ኃይል ስለ አመጽ ብቻ ሳይሆን ስለ ስትራቴጂ፣ ህልውናና ምስል እንደሆነ ተማረ። ከዚያም 2016 መጣ፣ ወሳኝ ዓመት። ኢቫን እና ታናሽ ወንድሙ አልፍሬዶ የኢቫንን ልደት በፓርቶ ቫርታ ሃሊስኮ በቀድሞ ተቀናቃኞቻቸው አሁን አጋሮቻቸው በሚቆጣጠሩት ግዛት ላሌቼ በሚባል ከፍተኛ ምግብ ቤት እያከበሩ ነበር። የሲጄኤንጂ ካርቴል ሃሊስኮ ኖቫ ሄንሪቲዮን ባበደ ስትራቴጂ የሲጄኤንጂ ታጣቂ ሬስቶራንቱን ዘልቆ በመግባት ሁለቱንም ወንድሞች አግቷል። ትዕዛዙ በቀጥታ የመጣው ከነሜሲዮ ሰርቫንቴስ ነው። በአንድ ወቅት በጣም አደገኛ ጠላታቸው የነበረው የሲጂኤን መሪ ኤሊያስ ኤልሜንቾ ክስተቱ የጉዝማን ስርወ መንግስት ማጥቃቱን ሊያመለክት ይችል ነበር። ነገር ግን ኤል ቻፖ በፌዴራል እስር ቤት ውስጥ ታስሮ በነበረበት ወቅት እንኳን ተደራሽነቱ አሁንም አስፈሪ ነበር። በሰዓታት ውስጥ መልእክቶች ተልከዋል። ኤል ቻፖ ልጆቹ ካልተፈቱ በእስር ላይ የሚገኘውን የኤልሜንቾን ልጅ ኤልሜንቺቶ እንደሚገድለው ዝቷል። መልእክቱ ግልጽ ነበር። ቤተሰቤን ከነካ ቤተሰብን አጠፋለሁ። ቁማሩ ሰርቷል። ከ4 ቀናት በኋላ ኢቫን እና አልፍሬዶ በአካል ምንም ጉዳት ሳይደርስባቸው ነፃ ወጡ። ነገር ግን ወደ ወንጀለኛው ዓለም የላኩት መልእክት የማይረሳ ነበር። ማዳን ብቻ አልነበረም፣ መግለጫ ነበር። ሎስ ቻፒቶስ የማይነኩ ናቸው። ለኢቫን ክስተቱ የእሱን ሁኔታ አጠናክሮታል። ካሁን በኋላ የካርቴል ልዑል ብቻ ሳይሆን የቤተሰብ ጥንካሬ ምልክትና የወደፊት አለቃ ተደርጎ ይታያል። በቀጣዮቹ ዓመታት ወደ ካርቴሉ የላይኛው መዋቅር ስራዎችን በማስተዳደር ህብረትን በመፍጠርና ተቀናቃኞችን በማስወገድ በጥልቀት ተንቀሳቅሷል። ሙሉ በሙሉ ወደ አባቱ ጫማ የገባበት ቀን ነበር። በስልጣን ላይ ብቻ አልተወለደም፣ በእሳት ተፈትኖ ስሙ በቅርቡ በሜክሲኮና ከዚያም በላይ ፍርሃትን የሚፈጥር መሪ ሆኖ ብቅ አለ። እንደ አውሮፓውያን አቆጣጠር በ2017 ኤል ቻፖ በአሜሪካ እስር ቤት ህይወቱን ሲያገለግል ሎስ ቻፒቶስ ሙሉ በሙሉ ተቆጣጥረው ነበር። ኢቫን እና ወንድሞቹ የሲናሎዋ ካርቴል ስራዎቹን ያጠናከሩት ኢቫን እንደ አለቃ ሆኖ ነበር። ዋኪን ጁኒየር እና ኦቪዲዮ ከተያዙ በኋላ ኢቫን እና አልፍሬዶ እየተፈለጉ ነበር። የፍርድ ቤት ሰነዶች ኢቫንን በማዛትላን ውስጥ የፕላዛ አለቃ እንደሆነ ይገልጻሉ። ስሮችን፣ ግዛቶችና ታጣቂዎችን ያስተዳድራል። ቻፒቶች አንድ ላይ ሆነው እየፈራረሰ ያለውን ኢምፓየር አነቃቁ፣ ታማኝነታቸውን አስተካክለዋል እና የካርቴሉን የንግድ ሞዴል ወደ ሰው ሰራሽ መድኃኒቶች በተለይም ፌንትነል ቀየሩት።
ቻፒቶች የኮኬንና የሜዝ ስራዎችን ብቻ አልወረሱም፣ የፌንቲነል ኢምፓየር ገነቡ። እንደ አውሮፓውያን አቆጣጠር በ2000ዎቹ አጋማሽ ላይ የዩኤስ የመድኃኒት ወኪሎች በሰው ሰራሽ ኦፒዲዮስ ላይ ያላቸውን ጥልቅ መዋለ ንዋይ አውስተዋል። በኢቫን መሪነት በሲናሎዋ ገጠራማ አካባቢ ምስጢራዊ ላቦራቶሪዎች ብቅ አሉ። ከቻይናና ህንድ ቀዳሚ ኬሚካሎችን በማስመጣት ፌንቲነል የታሸጉ የውሸት ኪኒኖችን በማምረት በጅምላ ለአሜሪካ አከፋፈሉ። በአንድ ግምት እነዚህ ቤተ ሙከራዎች በዓመት በሚሊዮን የሚቆጠሩ መጠኖችን ያመርታሉ። ከሄሮይን በ50 እጥፍ የሚበልጠው ይህ ነጠላ ሞለኪውል በሰሜን አሜሪካ እንደ ዲኤ ዘገባ ከሆነ ሀገራችን እስካሁን ካጋጠሟት እጅግ አስከፊ መድኃኒት በማምረትና በማዘዋወር ተረቀዳጅ ሲሆን ወደ 200 የሚጠጉ አሜሪካውያን በየቀኑ በፌንቲነል ከመጠን በላይ በመውሰድ ይሞታሉ። ስራቸው አሁን አህጉራትን ያካልላል። በኤዥያ ኬሚካሎችን ያመነጫሉ፣ በሜክሲኮ ያመርታሉ፣ ወደ አሜሪካና ከዚያም በላይ ያጓጉዛሉ። ስለ ሎስ ቻፒዶስ ስናወራ የምንናገረው ስለ አደንዛዥ እጽ ቡድን ብቻ አይደለም። እየተነጋገርን ያለነው በቤተሰብ የሚተዳደር ባለ ብዙ ቢሊዮን ዶላር ኮርፖሬሽን ነው። ከአደንዛዥ እጽ ዝውውር ባለፈ ንግዳቸው የተለያየ ነው። በዓመት ከ3 ቢሊዮን እስከ 39 ቢሊዮን ዶላር እንደሚያመነጩ ግምቶች ይጠቁማሉ። ለትንሽ ሀገር የገንዘብ ድጋፍ በቂ ነው። የእነሱ የንግድ ሞዴል የተለያየ ነው። አደንዛዥ እጾች በተለይም ፌንቲነል ዳቦና ቅቤ ሲሆኑ ከዝርፊያ ከአፈናና ከህገወጥ የሰዎች ዝውውር ትርፍ ያገኛሉ። ከዚያም ገንዘቡ በዓለም አቀፍ ኢንተርኔት የሼል ኩባንያዎችና ኢንቨስትመንቶች በኩል ላውንድ ይደረጋል። ይህም ለመከታተል የማይቻል ያደርገዋል። ኢቫን አርኪቫልዶ ጉዝማን በ2017 ከፍተኛ ውሳኔ ሰጪ ሆኖ ከተረከበ ወዲህ ካርቴሉ ከ24 ቢሊዮን ዶላር እስከ 312 ቢሊዮን ዶላር በላይ የሆነ ድምር ገቢ ሳያገኝ አልቀረም። እንደ መሪ ኢቫን ምናልባት 30% ወይም ከዛ በላይ ድርሻ አለው። ይህም የግል ሀብቱን በሚያስደንቅ ሁኔታ 7 ቢሊዮን ዶላር ወደ 90 ቢሊዮን ዶላር ሊያደርስ ይችላል። ያንን በእይታ ለማስቀመጥ በስልጣናቸው ጫፍ ላይ ፓብሎ ኤስኮባር ወደ 30 ቢሊዮን ዶላር አካባቢ እንደሚገመት ተገምቷል። አባቱ ኤል ቻፖ ወደ 14 ቢሊዮን ዶላር ሀብት ነበራቸው። እነዚህ ግምቶች ለትክክለኛነት እንኳን ቅርብ ከሆኑ ኢቫን አሁን ከነሱ ጋር በአንድ ሊግ ውስጥ ነው። አልፎም ተርፎም ሀብታም ነው። የፋይናንሻል ግዛቱ ፖለቲከኞችን እንዲያበላሽ፣ ህግ አስከባሪዎችን ጉቦ እንዲሰጥና የግል ጦር ጥቅሙ እንዲያስጠብቅ የሚያስችል ከፍተኛ ስልጣን ይሰጠዋል። ይህ ሀብት ከልክ ያለፈ ያኗኗር ዘይቤን አምጥቷል። ኤል ቻፒቶ ሀብቱን እንደ ታዋቂ ሰው ያሞግሳል። ወርቃማው AK-47 የራሱ ስም ያለበት ሽጉጦች፣ የቤት እንስሳት ነብሮች፣ የግል ጀቶች፣ ፌራሪ፣ ላምበርጊኒና የተከማቸ ጥሬ ገንዘብ የናርኮ ቅንጦትን ወደ ትዕይንት ቀይሮታል። ሾልኮ የወጡ ምስሎችና የማህበራዊ ሚዲያ ፖስቶች ሪቻርድ ሚሊ የዲዛይነር ፋሽንን፣ ብዙ ልጃገረዶችን እና እንዲሁም ሙሉ በሙሉ የተበጀ ናዚ ሽጉጥ የንስር ምልክት ያለው የመጀመሪያ ፊደሎቹ AG ተቀርጾ ያሳያል። እብድ የሆነው ግን የእውነተኛ ህይወት ባትሞባይል ባለቤት መሆኑ ነው። በአጋሮቹና በጠላቶቹ መካከል ፍርሃትን እና አድናቆትን ለማነሳሳት የስልጣንና ከመጠን በላይ ምስል ፈጥረዋል። ኢቫን አርኪቫልዶ እርሱን ሊያስደንቁት የሚችል ገንዘብ ማውጣት የሚወደው ነገር አለ። ለሱ ብቻ የተሰራ ሙዚቃ። እያወራን ያለነው ስለ እውነተኛ ሰዎች፣ ብዙ ጊዜ ወንጀለኞች ታሪኮች ስለሚናገር ስለ ከሪዶስ የሜክሲኮ ህዝብ ዘፈን አይነት ነው። ስሙን ኃይሉንና ኗኗሩን የሚያወድሱ ዘፈኖችን እንዲጽፉና እንዲሰሩ እንደ ፔሶ ፑልማ፣ ፎኢዝ ረሂዳ ወይም ናትናኤል ካኖ ያሉ ታዋቂ አርቲስቶችን ቀጥሯል። የዚህ ዋነኛው ምሳሌ CHYLA የተሰኘው ዘፈን ነው። እሱ በእውነቱ የቻፒቶስ ቡድን ቅጽል ስም ለሆነው ቻፒታ ኮድ የተደረገ ማጣቀሻ ነው። ዘፈኑ በዩቲዩብ ላይ ወደ 350 ሚሊዮን የሚጠጉ እይታዎች አግኝቷል። ከግጥሙ ወይም ከርዕሱ በስተጀርባ ያለውን ትርጉም ሳያውቁ ብዙ ሰዎች አብረው እየዘፈኑ ነበር። ብዙ ገንዘብ ይከፍላቸዋል። ለምን? ምክንያቱም የሱን ኢጎ ይመግባል። ነገር ግን አፈ ታሪክ ለመገንባት ብልህ መንገድ ስለሆነ ጭምር። ለኢቫን ሙዚቃ መዝናኛ ብቻ ሳይሆን ግብይት ነው። የተራራቀ መኒ ላውንደሪንግ ኔትወርክ ገንብተዋል። በማዛትላን ብቻ በደርዘን የሚቆጠሩ አካላት ከባህር ዳርቻ ሪዞርቶች እና ከሆቴል ሰንሰለቶች እስከ ስፓ እና የመዋቢያ መስመሮች ከካርቴል ገንዘብ ጋር ተገናኝተዋል።
የአሜሪካ መርማሪ ጆስ ራውል ኑኔዝ ሪዮስ የህግ ባለሙያና የሪል ስቴት ባለቤትና ተጽዕኖ ፈጣሪ ሚስቱን ከትልቅ የላውንደሪንግ ዘዴ ጋር አስረዋል። በሚሊዮን የሚቆጠሩ ሰዎች በድርጅታቸው በኩል የካርቴል ስራዎችን ለመደገፍ መግባታቸውን ካወቀ በኋላ ንብረታቸውን አግዷል። የሪል ስቴት ማጭበርበር እንደዚህ ይሰራል። የቆሻሻ ገንዘብ ፈንድ ግንባታ፣ የመሬት ግዢ፣ ጉልበት፣ ቁሳቁስና በኋላ ትርፉ በሽያጭ ወይም በኪራይ ንጹህ ሆኖ ይወጣል። ሆቴሎች፣ ክለቦችና ሬስቶራንቶች እንደየገንዘብ ማጠቢያዎችና የሁኔታ ምልክቶች ሆኖ ያገለግላሉ። የህጋዊነት ቅዠት የካርቴል አለቆች ከጥላ ስር ሆነው ሁከትን ማዘዛቸውን በሚቀጥሉበት ጊዜ ራሳቸውን በከፍተኛ ማህበረሰብ ውስጥ እንዲካተቱ ያስችላቸዋል። ቻፒቶች ግን ነጋዴዎች ብቻ አይደሉም፣ የምርት ስም አስተዳዳሪዎች ናቸው። ትረካቸውን ለመቆጣጠር ማህበራዊ ሚዲያዎችን መሳሪያ ያደርጋሉ። እንደ አውሮፓውያን አቆጣጠር በሜ 2023 በፌንታኒል ዝውውር ውስጥ መሳተፍን የሚክድና ዩኤስን ለአደንዛዥ ዕፅ ቀውስ ተጠያቂ የሚያደርግ ግልጽ ደብዳቤ አሳትመዋል። መልእክታቸው እኛ ተንኮለኞች አይደለንም፣ ነገር ግን ተጠቂዎች ነን። ዛሬ ኢቫን አርኪቫልዶ በዓለም ላይ በጣም ከሚፈለጉት ወንጀለኛ አንዱ ነው። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እሱን ያገኘ የ10 ሚሊዮን ዶላር ጉርሻ አሸናፊ ይሆናል ብለዋል። በህገ ወጥ የሰዎች ዝውውር፣ በማሴርና በናርኮ ሽብርተኝነት በበርካታ የፌዴራል ፍርድ ቤቶች ተከሷል። በጁን 2025 የዩኤስ ተለዋጭ ስሞችን ኢላማ በማድረግና ከኢንተርኔት ጋር የተገናኙ ንብረቶችን በመያዝ የሸሸ መሪ ብሎ ሰይመውታል። የሲናሎዋ ካርቴል የውጭ አሸባሪ ድርጅት ተብሎ መፈረጁ ግዛቱን ለማፍረስ የሚደረገውን እንቅስቃሴ አባብሶታል። ግን ኢቫን አሁንም አስቸጋሪ ነው። በኢንተለጀንስ የተመሸጉ እርባታዎች ወይም የጫካ ውህዶች ውስጥ እንደሚደበቅ ይጠቆማል። እንዳይታወቅ ያለማቋረጥ ይንቀሳቀሳል። አሁን ግን ኤል ቻፒቶ በዓለም ላይ ካሉት ገዳይ የመድኃኒት ሲንዲኬት ጀርባ የማይታይ ቢሊዮነር ሆኖ ነግሷል። እኛን ማገዝ፣ እኛን መርዳት ከፈለጉ ሰብስክራይብ በማድረግ ይተባበሩን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር ኤንድ ኮሜንት ማድረግ እንዳይረሳ። ሁላችሁም ባላችሁበት ቦታ ምችት ይበላችሁ። He's a monster that happened to rise up in a criminal organization that was making billions of dollars.